ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች፣ ሁላችንም እንደምናውቀው ሕግን ማወቅ መብትን ያስከብራል። ግዴታንም ደግሞ እንድናውቅ ወይም እንድንገነዘብ ይረዳል ማለት ነው። ሁላችሁም አብዛኞቻችሁ በጠየቃችሁኝ መሰረት በዚህ ቻናል ተከታታይ የሆኑ የሕግ ትምህርቶችን ይዘን የምንቀርብላችሁ ይሆናል ማለት ነው። የታሰሩ የተጠረጠሩ ሰዎች መብት፣ የታሰሩ የተከሰሱ ሰዎች መብት እንዲሁም ፍርደኞች በሕግ ፊት ምን መብት አላቸው የሚለውን በዝርዝር የምናቀርብላችሁ ይሆናል ማለት ነው። ለዛሬ ቪዲዮአችን ግን የመጀመሪያውን የተጠረጠሩ ሰዎች ያላቸው መብት የሚለውን ወሳኝ ርዕስ የምንነጋገር ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እሺ፣ ወደ ዋናው ርዕሰ ጉዳያችን ስንገባ የተጠረጠሩ ሰዎች ያላቸው የመጀመሪያ መብት የተያዙበትን ምክንያት ወዲያው የማወቅ መብት አላቸው ማለት ነው። በነገራችን ላይ እነዚህ መብቶች በኢትዮጵያ ሕገ መንግስት አንቀጽ 19 ላይ በዝርዝር ተቀምጠው ነው ያሉት ማለት ነው። ስለዚህ የኢትዮጵያ ሕገ መንግስትን ከፕሌይ ስቶር ሊሆን ይችላል ከምታገኙበት ቦታ አውርዳችሁ ማየት ትችላላችሁ። ስለዚህ የመጀመሪያው መብት የተጠረጠሩ ሰዎች የተጠረጠሩበትን ምክንያት ወዲያው መናገር አላቸው ማለት ነው። አንድ ሰው በፖሊስ ቁጥጥር ስር በሚሆንበት ጊዜ ሊያገኘው የሚገባው የመጀመሪያው መብት ለምን እንደተያዘ የማወቅ መብት ነው ማለት ነው። ስለዚህ ፖሊስ ሰውየው ለምን እንደያዘ፣ ለምን እንደጠረጠረው እና የተጠረጠረበትን ወንጀል ወዲያው ሊገልጽለት ግዴታ አለበት ማለት ነው። ስለዚህ ይህ መብት ተጠርጣሪዎች ራሳቸውን እንዲከላከሉ የሚረዳ ወይም የሚያግዝ መብት ነው። ወደ ሁለተኛው መብት ስንሄድ የተጠረጠሩ ሰዎች ዝም የማለት መብት አላቸው፣ ላለመናገር ወይም ደግሞ the right to silence የምንለው ማለት ነው። ያለመናገር መብት አላቸው። ይህ መብት ብዙ ጊዜ ሰዎች የሚሳሳቱበት መብት ነው። ተጠርጣሪ ጥያቄ በሚቀርብለት ሰዓት መልስ አልሰጥም ለማለት ሙሉ መብት አለው። ወይ ከሰጠ ደግሞ የሚሰጥ ደግሞ ከሆነ የሚሰጠው ቃል በፍርድ ቤት እንደ ማስረጃ ሆኖ ሊቀርብበት እንደሚችል ሊነገረው ይገባል ማለት ነው። ሊነገረው ይገባል። ስለዚህ በፖሊስ ቁጥጥር ስር በሚሆኑበት ጊዜ ሳይደናገጡ ይህንን መብቶን እንዲጠቀሙ ሀሳብ እሰጣችኋለሁ ማለት ነው። ዝም ለማለት ትችላላችሁ። ፖሊስ ይጠይቃችሁ አልመልስም፣ ዝም ማለት እንደምትችሉ ማወቅ አለባችሁ ነው። ሌላኛው እና ሶስተኛው ተጠርጣሪ ያለው መብት ምንድን ነው? በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብት ነው። በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብት አለው። ስለዚህ ፖሊስ አንድ ተጠርጣሪን ከያዘበት ሰዓት ጀምሮ ቅዳሜና እሁድን ሳይጨምር ከያዘበት ሰዓት ጀምሮ በ48 ሰዓት ውስጥ ፍርድ ቤት የማቅረብ ግዴታ አለበት ማለት ነው። ከዛ በላይ ከታሰረ የእስር ሕጋዊነት ጥያቄው ስለሚገባ ወይም ደግሞ እስሩ ሕጋዊ ስለማይሆን ይሄ ቼክ መደረግ አለበት። ምክንያቱም ተጠርጣሪው በአካል ነፃ የመውጣት መብቱን ተጠቅሞ ለፍርድ ቤት ጥያቄ ማቅረብ ይችላል። ጥያቄ ማቅረብ ሀበስ ኮርፖስ ይባላል በእንግሊዝኛ። ጥያቄ ማቅረብ ይችላል ማለት ነው። ስለዚህ ፍርድ ቤት ካስፈለገ መርማሪ ፖሊስ በሚያቀርበው ጥያቄ መሰረት ተጨማሪ ጊዜ ሊፈቅድ ይችላል። ተጠርጣሪው የሚያቀርበውን ምክንያት ደግሞ ከግምት በማስገባት ተጠርጣሪው ፈጽሟል የተባለው የተጠረጠረበት ወንጀል ዋስትና የማያስከለክል አይነት ከሆነ ተጠርጣሪውን በዋስ ያሰናብተዋል ማለት ነው። ስለዚህ ከ48 ሰዓት በላይ የሚደረግ እስር ሕጋዊ እስር አይደለም። ፍርድ ቤት ሰው ሳይቀርብ ከ48 ሰዓት በላይ መታሰሩ አግባብ አይደለም፣ መብትም አይደለም የሚለውን እንድትገነዘቡ ነው። ስለዚህ እነዚህን ዋና መብቶች ካየን እንደ ተጨማሪ ምንድነው ተጠርጣሪዎች በግድ ቃል እንዲሰጡ ሊገደዱ አይችሉም። በጉልበት በመደብደብ በተለያየ ምክንያቶች ፖሊስ ተጠርጣሪን ቃሉን እንዲሰጥ እንዲናገር ሊገደድ አይችልም ማለት ነው። ነፃነት አለው። ማንም ሊያስገድደው አይችልም የሚለውን እንድታውቁ ነው። ወደ ማጠቃለያ ስንመጣ በአጠቃላይ እነዚህ አሁን ያየናቸው መብቶች ተጠርጣሪው ጥፋተኛ ስለሆነ አይደለም፣ ጥፋተኛ ስለሆነ ሳይሆን
ህጋዊ ስርዓቱ ፍትሐዊነቱን ለመጠበቅ የተደነገጉ ናቸው ማለት ነው። ህጋዊ ስርዓቱ ፍትሐዊ መሆኑን ለመጠበቅ የተደረደሩ ናቸው። ህግ ፊት ሁሉም ሰው በፍርድ ቤት ጥፋተኝነቱ እስካልተረጋገጠ ድረስ ነፃ ሆኖ የመቆጠር መብት አለው ማለት ነው። ጥፋተኛ ነህ ምናምን ብሎ ውሳኔ የሚሰጠው ፍርድ ቤት ነው። ስለዚህ አንድ ሰው ፍርድ ቤት ጥፋተኛ ነህ ብሎ ውሳኔ እስካላስተላለፈበት ድረስ ተጠርጣሪ እንጂ ወንጀለኛ አይደለም። ስለዚህ እንደ ነፃ ሰው እንደ ንጹህ ሰው የመቆጠር ህገ መንግስታዊ መብት አለው ማለት ነው። ለዛሬ እዚህ ላይ አበቃለሁ። በሚቀጥለው ቪዲዮ ደግሞ የተከሰሱ ሰዎች ያላቸውን መብት በተመለከተ ቪዲዮ ሰርቼ እቀርባለሁ ማለት ነው። ለዛሬ ግን የተጠረጠሩ ሰዎች መብት ላይ ያልገባችሁ ጥያቄ የሆነባችሁ ምንም አይነት ነገር ካለ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ሁሉንም ጥያቄ ለመመለስ እሞክራለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ህግን በማወቅ መብቶቻችንን እናስከብር። ቸር ሰንብቱ።